ሰላም የአደይ ቲቪ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም። እስኪ ዛሬ ደግሞ አንዳንድ በቤታችንም ሆነ በስራ ቦታ የሚያጋጥሙን ቴክኒካል የሆኑ ችግሮችን እንዴት በራሳችን መስራት እንደምንችል መጠገን እንደምንችል እናያለን። ዛሬ እኔ ለረጅም ጊዜ ቢያንስ ከ2 ዓመት በላይ ያስቀመጡት የራሴ ዴስክቶፕ ነበረኝ እና እሱ ረጅም ጊዜ ስለተቀመጠ አቧራ የሆነ ነገር ገብቶበት ነበር እና በዛ የተነሳ እንደምታዩት ስክሪኑ እንደዚህ እንትን ብሎ ነበረ። የደብዛዛ ወይም የሚርገበገብ አይነት ስክሪን ወይም ሞኒተሩ ያሳይ ነበር። ግን በራሴ እንዴት እንደጠገንኩት ላሳያችሁ። እሺ ይሄ ችግር የመጣው ከምን መሰላችሁ? ቦርዱ ውስጥ በጣም ብዙ የተጠራቀመ አቧራ ስላለ ነው። ቆሻሻ ነገሮችን እንዴት ማጽዳት እንዳለብን፣ ኬብሎችን እንዴት ነቃቅለን መልሰን ደግሞ ወደ ነበረበት መመለስ እንዳለብን እሱን ካየን በኋላ ካልተስተካከለ ወደ ጥገና ቤት ይዘን መሄድ እንችላለን ማለት ነው። ስለዚህ አሁን በራሳችን እንዴት አድርገን መጠገን እንዳለብን እናያለን። ይህ እንደምታዩት እንግዲህ የምታዘጋጁት የሆነ በአካባቢያችሁ የተገኘውን ነገር ጨርቅ ወይም እንዲሁም የጥርስ ብሩሽ ተጠቅማችሁ እያንዳንዷን ኬብሏን እየነቃቀላችሁ አቧራውን መጥረግ፣ ፋኑን እንዲሁም ፋኑን ውስጡን በጨርቅ ጽድት ማድረግ፣ ሁሉን የምታዩት እንዳለ ማለት ነው። እሺ እንግዲህ ኬብሎችን ቀጣይ ማለት ማጽዳቱን ከጨረስን በኋላ እንዲሁ ኬብሎችን ደግሞ እየነቃቀልን መልሰን ተክላለን ወደ ነበሩበት። ከዚህ ጋር አንድ ማስተዋል ያለብን ነገር ኬብሎችን ስንነቅል ብዙ ኃይል መጠቀም የለብንም። ማለት ሊሸራረፉ ይችላሉ። ሶፍት ነገር ስለሆኑ አንዳንዶቹ በቀላሉ ሊጎዱብን ይችላሉ። እንዲሁ በጣም ኃይል ባትጠቀሙ እንዳይጎዳባችሁ። ከዛ ውጭ እነዚህ ፕሮሰሰሮችን ነቃቅለን እያንዳንዱን አጽድተን ከታች መቀመጫውንም እንዲሁ አጽድተን መልሰን መቅጠም። እንዲሁም ከታች ላይ ስትነቅሉ ጥንቃቄ የሚያስፈልግ ከዚህ ጋር ነው። በጣም የኮምፒውተራችን ስስ ፓርቶች እነዚህ ስለሆኑ እዚህ ጋር ጥንቃቄ አድርገን እንትንበል። ከዛ ውጭ ይህንን እያንዳንዱን ከፈለጋችሁ በጨርቅ ከፈለጋችሁ በጥርስ ብሩሽ ማጽዳት ትችላላችሁ። እንዲሁም ሌላ በቀላሉ በቅርብ በምታገኙት ማጽጃ ነገር አጽድታችሁ ወደ ነበረበት መመለስ። እዚሁ ጋር አንድ ማስተዋል ያለባችሁ ነገር አዲስ ከሆናችሁ ቦርዱን ከፍታችሁት ማታውቁ ከሆነ ጥንቃቄ ማድረግ ያስፈልጋል፣ እንዳቀያየሩት ቦታ። እሺ እንግዲህ ይህንን አጽድተን ጨርሰን ወደ ነበረበት ከመለስን በኋላ ደግሞ ሌላው እነዚህ ኬብሎች ናቸው ከውስጥ የተቀበሩ ማለት ነው። እኔ ጋር ይቅርታ ትንሽ ብርሃን ስለሚያንሰው ነው። እናንተ ብርሃን ያለበት ቦታ ሆኖ፣ ምክንያቱም ያልሆነ ቦታ ላይ ስትሰኩት ሊጎዳባችሁ ስለሚችል። ስለዚህ እነዚህ ኬብሎችን ከነቅለን መልሰን ወደ ነበሩበት ቦታ እናደርጋለን። ስለዚህ አሁን ሲፒዩን እየጨረስን ነው። አጽድተን ጨርሰናል። መቀመጫውንም እንዲሁ አጀስት አድርገን ወደ በነበረበት ቦታ ካስቀመጥን በኋላ ቀጣይ ስቴፓችንም የሆነው አሁን ሁሉንም ነገር ውስጥ ላይ ያለውን ነገር ካጸዳን በኋላ በነበረበት ገጣጥመን ቦርዱን ከዛ ኮኔክት አድርገን ቼክ ማድረግ ነው። ቼክ ስናደርግ እንግዲህ ኤሌክትሪካል ፓርቱንም የዳታ ኬብሎችን ሞኒተሩና ቦርዱን ማገናኘቱ የሚከብዳቸው አይመስለኝም። እሱን ታገናኙና በመጨረሻም አሁን እንግዲህ ልንከፍተው ነው ማለት ነው። በጣም አሪፍ። የኔ ጋ እንደምታዩት እየከፈተልኝ ነው። እንግዲህ ይሄን ይመስላል ማለት ነው። እና እናንተም መጀመሪያ እንደዚህ አይነት ቀለል ያሉ ነገሮችን ጥገና ቤት ሄዳችሁ ለወጭም ከምትደረጉ በራሳችሁ ሞክራችሁ ከዛ ከእናንተ አቅም በላይ ማለት እናንተ መስራት ማትችሉት ከሆነ ጥገና ቤት ይዛችሁ መሄድ ትችላላችሁ። እሺ ቤተሰብ፣ ከዚህ በኋላ የሚቀረን ቼክ ማድረግ ነው ማለት አሁን በደንብ አጽድተናል። እንዲሁም ኬብሎቹን ነቃቅለን አጽድተን መልሰን ሰክተናል። ከዚህ በኋላ ቦርዱን ወደ ነበረበት እንዘገዋለን። ከዘጋን በኋላ ኤሌክትሪካል ፓርቱን ፖወር ሳፕላይ ከሰጠነው በኋላ ሞኒተሩንም ከቦርዱ ጋር ካገናኘን በኋላ ቼክ ማድረግ ነው የሚቀረን።
ቼክ ስናደርግ እንግዲህ የኔ እንደምታዩት ይኸው እየበራ ነው። ኮንግራ እየበራ ነው። በቃ ይህ ነበር የሚፈለገው። ከዚህ በኋላ እሺ ቤተሰብ እንግዲህ እንደምታዩት ኮምፒውተራችን ከፍቷል ማለት ነው። የተሳካ ጥገናን ያደረግነው በራሳችን። ከዚህ በኋላ የሆነ የሚያወጣው ድምጽ አለ፣ ቦርዱ የሚወጣውን ድምጽ፣ እሱን ድምጽ የምታስቆሙት ኤፍ1 የሚለውን ኮንቲኒው የሚለው አለ እዛው ጋር ኦርደሩን ስታዩት ራሱ ይመራችኋል። ኤፍ1ን ስትጫኑ ድምፁ ይጠፋላችኋል። ካልጠፋላችሁም ኤፍ2ን ተጭናችሁ በራሱ ፕሮሰስ እንዲያደርግ ዲያግኖስቲክ እንዲያደርግ በራሱ እንትን በሉት። ከዛ በኋላ እሱን ከጨረሰላችሁ በኋላ ኤፍ1 ኮንቲኒው የሚለውን ስትነኩት በራሱ ጊዜ እንትን ይላል። ደጋግማችሁ ኤፍ1ን ስትነኩት ድምፁም ይጠፋል።